ሰበር ዜና በህወሓት የውስጥ ሰልፍ ውስጥ አደገኛና መዳረሻው ያልታወቀ ከባድ መከፋፈል ተፈጠረ። ከቅርብ ጊዜ ወዲህ ህወሓት ወደ አውዳሚ ጦርነት ዳግም ለመግባት ሲያንዣብብ የታዳጊ ወጣቶችን አስገዳጅ አፈሳ ጨምሮ ህዝቡን በብዙ መልክ ሲያስጨንቅ እንደነበር ይታወቃል። ከጦርነት ዝግጅት ባለፈም በተለያዩ ግንባሮች ላይ የጦርነት ትንኮሳዎችን በማድረግ የብሔራዊ መከላከያ ሰራዊታችንን ሲፈታተን ቆይቷል። ይሁን እንጂ በክፍለ ጊዜው ያቀዳቸው የጦርነት ትንኮሳዎችና የበላይነት የማግኘት እቅዶች በሙሉ በጀግናው መከላከያ ሰራዊታችን ብርቱ ክንድ ሙሉ በሙሉ ከሽፈውበታል። አጸፋዊ እርምጃዎች ሲበዙበትም ድርጅቱ አሁን ላይ ከባድ የውስጥ ውዝግብ ውስጥ ገብቷል። ከምንጮቻችን እንደተቀበልነው መረጃ ከሆነ አሁን በህወሓት ከፍተኛ አመራሮች መካከል የተፈጠረው ትልቁ መከፋፈል መነሻው ወደ ጦርነት እንግባ ወይስ አንገባም የሚለው ነጥብ ነው። የውስጥ አዋቂዎች እንደገለጹት በቡድኑ ውስጥ ያሉት አክራሪ ኃይሎች አሁንም የብጥብጥ አጀንዳቸውን ማስቀጠል ቢፈልጉም አብዛኞቹ ከፍተኛ አመራሮች ግን አቅማችንና አጠቃላይ አወቃቀራችን በዘመናዊ ድሮን ጥቃት ተመናምኗል። በዚህ ሰዓት ወደ ጦርነት መግባት ማለት የቡድኑን ፍጹም መጥፋት ማብሰር ነው የሚሉ ጠንካራ መከራከሪያዎችን ይዘው በመውጣታቸው ክፍፍሉ ወደ ባሰ ደረጃ ደርሷል። ይህ በህወሓት አመራሮች መካከል የተፈጠረው የአቋም ልዩነትና መከፋፈል ድርጅቱ አሁን ባለበት ሁኔታ ለቀጣዩ ውንብድና አቅም እንደሌለው በግልጽ የሚያሳይ ነው። የህዝብን ሰላምና ደህንነት ከግንዛቤ ሳያስገቡ በወጣት ደም ቁማር ለመጫወት የነበሩት ጥረቶች በራሳቸው ውስጣዊ ቀውስ እየተመቱ ይገኛሉ። ስለዚህ ጉዳይ ተጨማሪ መረጃዎች ሲደርሱን ወዲያውኑ የምናደርሱ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።